እንዴት ናችሁ ተመልካቾች? ዛሬ ቢዝነስ ከመጀመሪያ በፊት ባውቅ ያልኳቸውን 10 ነጥቦች ነው ወደ እናንተ ማደርሰው። እንግዲህ ባለፈው ሳምንት የከፍታ ሾውን ምን ላይ ያተኮረ እንደሆነ ጠቅሼላችሁ ነበረ። አንደኛው ትኩረታችንን አድርገን የምንሰራው ቢዝነስ ላይ ያሉ ግለሰቦችን፣ ሴቶችን የህይወት ተሞክሮ የምናደርስበት ነው። እኔም ደግሞ በራሴ ኤክስፒሪየንስ ወደ ቢዝነስ ስገባ ካጋጠሙኝና ቀድሜ ባውቃቸው ኖሮ ካልኳቸው ሀሳቦች መካከል ዛሬ 10 ነጥቦችን ወደ እናንተ አደርሳለሁ ማለት ነው። የመጀመሪያው ባውቀው ብዬ የተመኘሁት ነገር ቢኖር መስራት የምፈልገውን ነገር ወይም መስራት የምትፈልጉትን ነገር መውደዳችሁንና ስለ ስራው ስለምትገቡበት ቢዝነስ ምን ያህል አውቃለሁ የሚለውን እርግጠኛ ብትሆኑ ቢዝነሳችሁ ስኬታማ የመሆን እድሉ በጣም ትልቅ ነው የሚሆነው ማለት ነው። ቢዝነስ በጥርጣሬ ወይ እርግጠኛ ባልሆናችሁበት ጉዳይ ላይ ገንዘቡ ስላላችሁ ወይ ሪሶርስ ስላላችሁ ኢንቨስት ማድረግም ለኪሳራ ከሚያጋለጥ ምክንያቶች አንደኛው ነው ማለት ነው። ስለዚህ መጀመሪያ መውደዳችንን እርግጠኛ መሆን አለብን። ያ ለምንድን ነው የሚጠቅመን? ስራችን እንዳሰብነው ላይሄድ ይችላል። የተለያዩ ቻሌንጆች ሊገጥሙን ይችላል። ያን ተቋቁመን እንድንቆይ ሊያግዘን የሚችለው ብቸኛው ምክንያት ስራውን መውደዳችንና ማወቃችን ነው። እሱ ላይ ትኩረት ማድረግ ይኖርብናል ማለት ነው። ያው ለምሳሌ በህይወታችን ለምንወደ ወይ ለምንፈልገው ነገር ይታወቃል። በፍቅር ብዙ ዋጋ ልንከፍል እንችላለን። የምንወደው ነገር ከሆነ የሚገጥሙን ፈተናዎች ወይም መሰናክሎች አይጥሉንም ወይም ትተነው ዝም ብለን ጥለነው የምንሄደው አይሆንም ማለት ነው። እንድንታገልለት ረጅም ጊዜ እንድናጠፋበት ያደርገናል እና እሱን እርግጠኛ መሆን አለብን ምን ያህል እንደምንወደው ማለት ነው። ሁለተኛ ባውቀው ብዬ የተመኘሁት ነገር ምንድን ነው? ስራችንን ወይም ወደ ቢዝነስ ስንገባ አስቀድሞ የነበረንን ገቢ ሙሉ ለሙሉ አቋርጠን ከሆነ እንግዲህ ፋይናንሻል ስትረስ ውስጥ ሊያስገባን ይችላል። ያ ደግሞ ቢዝነሳችን ላይ ሙሉ ጊዜያችንን ሰተን እንዳንሰራ ሊያደርገን ይችላል። ከዛም በተጨማሪ ያው ኃላፊነት ይኖርብናል። ቀድሞ የነበረን ገቢ አለ። እሱን ሙሉ ለሙሉ አቋርጠን ወደ ቢዝነስ የምንገባ ከሆነ ትንሽ ጫና ውስጥ ልንገባ እንችላለን። ስለዚህ በተቻለ መጠን ተቀጥረን በምንሰራበት ቦታ ላይ ሆነን ቢዝነሳችንን ልንጀምር የምንችልበት እድል ካለ እሱን መሞከር የምመክረው ነገር ነው። እዛ ውስጥ ሆነን ቢዝነሱ ይሰራል አይሰራም የሚለውን በተወሰነ ሪሶርስ መሞከር እንችላለን ማለት ነው፣ ሙሉ ለሙሉ ስራችንን ሳናቋርጥ። ምንድነው ብልጥ የያዘውን ይዞ ነው የሚያለቅሰው ይባላል። ስለዚህ ሁለቱንም ለቀን ከሆነ ደግሞ ያለንበት የኑሮ ጫና ይታወቃል፣ የኑሮ ሁኔታ ይታወቃል። ስለዚህ ሞር ቢዝነሳችን ላይ ትኩረት እንዳናደርግና ጫና ውስጥ ልንገባ ስለምንችል በተቻለ መጠን አቋርጠን ባንገባ ጥሩ ነው። አቋርጠን የምንገባ ከሆነ ግን ሌሎች ተጨማሪ ገቢ ሊያስገኙ የሚችሉ ስራዎችን ጎን ለጎን ከቢዝነሳችን ጋር መፈለግና መስራት ይጠቅመናል። ያ ቢዝነሳችንን እንድናሳድግና ቢዝነሳችንን ሙሉ ለሙሉ ትኩረት አድርገን እንድንሰራ ያግዘናል ማለት ነው። ሶስተኛውና ቢዝነሳችንን ለማሳደግ መሰረታዊ ነገር ነው ብዬ የማስበው ነገር ቲም ቢልዲንግ ነው። እንግዲህ አንድ ቢዝነስ ውስጥ ስንገባ አንድ ሰው ብቻውን ቢዝነሱን የትም ሊያደርሰው አይችልም። በመሆኑም አብሮት ሊሰራ የሚችል ቪዥኑን፣ ራዕዩን፣ ሊደርስ የሚፈልገውን ቦታ አንደርስታንድ ያደረገና ጉዞውንና መንገዱንም አብሮት ሊጓዝ የሚችሉ ሰዎችን ማሰባሰብ አለበት። አሁን ላይ ዓለማችን ላይ ያሉ ትልልቅ የቴክኖሎጂ ካምፓኒዎች ስኬታማ የመሆናቸው ዋነኛው ሚስጥር ኤርሊ ኦን ቢዝነሱ ሲጀምር በራቸው ቲም ነው ማለት ነው። ስለዚህ ቲም ቢልዲንግ ላይ ትኩረት አድርገን መስራት ይጠበቅብናል። በተለይ ቢዝነሳችን ሲጀምር ፍሪላንስ ስራ ባንሰጥና ሙሉ ለሙሉ ከኛ ጋር አብረው የሚሰሩ ሰዎችን በቅጥር አስገብተን ብንሰራ ጥሩ ነው። ቢዝነስ መጽሐፍ ላይ ያነበብኩት አንድ አባባል አለ። ኦን ዘ ባስ ኦር ኦፍ ዘ ባስ የሚባል አባባል አለ። ወይ ከቢዝነሱ ጋር አብሮን የሚያድግ ከመሰረቱ ከመጀመሪያው ጀምሮ ከኛ ጋር አብሮን የሚጓዝ መሆን አለበት። ካልሆነ ግን ሙሉ ለሙሉ ጊዜውን የማይሰጠን፣ ኢነርጂውን የማይሰጠን እና እውቀቱን የማይሰጠን ከሆነ የምናስበውን ያህል ትርፋማ ላይ ያደርገን ይችላል ማለት ነው። ሌላው ምንድነው? እኛ እንኳን ብቻችንን የመስራት ግዴታ ቢኖርብን እና ቢዝነሱን ብቻችንን የምንሰራው ቢሆን ሜንቶር የሚያደርገን ወይም ከኛ ውጪ የሆነ ሂደታችንን የሚከታተል ሰው መኖሩን እርግጠኛ መሆን አለብን ማለት ነው። አራተኛው ኔትወርክ ቢልድ ማድረግ ነው። እንግዲህ ኔትወርክ ቢልድ የምናደርገው ቢዝነስ ውስጥ ገብተን ወይም ስራውን ከጀመርን በኋላ አይደለም። ስራ ውስጥ ከመግባታችን አስቀድመን ስለ ደንበኞቻችን ባህሪ፣ የስራውን ጸባይ፣ ስራው አካባቢ ያሉ ሰዎችን በአካል ሄዶ በማግኘት ሊሆን ይችላል፣ በማውራት ሊሆን ይችላል። ዘርፉ የሚፈልገውን ነገር ማወቅ ይጠበቅብናል ማለት ነው። አምስተኛው እቅዳችንንና ፕላናችንን በጽሁፍ ማስቀመጥ ነው። ይሄ ደግሞ የሚጠቅመን ስራችንን ወይም ቢዝነሳችንን ከጀመርን በኋላ ወደ ኋላ ተመልሰን የመጣነው መንገድ የሄድንበትን መንገድ ለማየትና ወደፊት ልንደርስ የሚገባውን ነገር አሁን ካለንበት ሁኔታ ጋር ለማየትና ለመፈተሽ የሚጠቅመን ፕላናችንንና እቅዳችን በጽሁፍ የተቀመጠ ሲሆን ነው። የቢዝነስ ፕላናችን ወይም እቅዳችን በጽሁፍ መቀመጡን እርግጠኛ መሆን አለብን።
አምስተኛው ደግሞ በተወሰነ ደረጃ ስለምንገባበት ቢዝነስ ነው የተወሰነ ጥናት ማድረግ። ብዙ መረጃ ፈሪም ያደርጋል፣ አክት እንዳናደርግም ያደርጋል። ግን በምንገባበት ቢዝነስ ላይ የተወሰነ መረጃዎችን ለምሳሌ ቢዝነስ ሪስክ እና ኦፖርቹኒቲውን፣ ተፎካካሪዎቻችንን፣ ደንበኞቻችንን ማወቅ አለብን። ስለዚህ እሱን የሚያመለክት ጥናቶችን ማድረግ ሊጠበቅብን ይችላል። ይሄ የሚጠቅመን ምንድነው? እንግዲህ ተፎካካሪ ስንባል እኛ የምንገባበት ቢዝነስ ላይ አንድ ነገር አድ ለማድረግ መሆን ያለበት እንጂ ተፎካካሪዎቻችንን ገበያ ለመጋራት ወይም ደግሞ ተፎካካሪዎቻችንን ከገበያ ለማስወጣት ሊሆን አይችልም የምንገባበት ምክንያት። ስለዚህ የምንገባው ኢንዱስትሪ ላይ አዲስ ነገር አድ ለማድረግ እንደሆነ አውቀን ተፎካካሪዎቻችንን ማወቅ የሚጠቅመን እዛ ጋር ያለውን ጋፕ ለመረዳትና እኛ ምን ልንጨምር እንችላለን የሚለውን ለማየትና የተሻለ እዛ ኢንዱስትሪ ውስጥ ገብተን እዛ ዘርፍ ውስጥ ገብተን እኛ የተሻለ ምን ማድረግ እንችላለን የሚለውን ለማወቅና ለመለየት ይጠቅመናል ማለት ነው። ለምሳሌ ፒተር ቲል የጻፈው 0 to 1 መጽሐፍ ላይ እንደ ምሳሌ የሚጠቀስ ነገር አለ። የተጀመረ ቢዝነስ ላይ ወይ ደግሞ የነበረ ቢዝነስ ላይ እኛ ምንም አዲስ አናረግ ገብተን ቢዝነሱን የምንሰራ ከሆነ የተለየ ውጤት መጠበቅ አንችልም፣ የተለየ ውጤትም ልናመጣ አንችልም። ስለዚህ እኛ እዛ ቢዝነስ ውስጥ ስገባ ለተፎካካሪዎቻችንን አንድ ነገር ለመጨመር ወይ ደግሞ አድ ለማድረግ መሆን አለበት። ገበያው ላይ ሲሰራ ከነበረው ወይም ከተለመደው አድ ለማድረግ መሆን አለብን ማለት ነው ወደዛ ቢዝነስ የምንገባው። ካልሆነ ግን ቢዝነሳችን በጣም በአጭር ጊዜ ውስጥ ፌል የማድረግ እድል አለው። አሁን ቢዝነስ አንዳንድ ጊዜ በትሬንድ ሲሰራ እናያለን። ሰሞነኛ ቢዝነሶች ማለት ነው ለተወሰነ ጊዜያቶች ሊሰሩ ይችላሉ። ግን ረጅም ዓመት የሚቆይና ሰስቴን ያደረገ ቢዝነስ ለመገንባት ከፈለግን የምንገባበት ኢንዱስትሪና የምንገባበት ዘርፍ ላይ አንድ ነገር መጨመራችንን እርግጠኛ መሆን አለብን ማለት ነው። ከዛ ደግሞ ተፎካካሪዎቻችን ጠላቶቻችን አይደሉም፣ የኛ አጋሮች ናቸው። ገብተን ከነሱ ጋር አብሮ ለመስራትና ያለውን ጋፕ ለመሙላት ነው ማለት ነው መስራት ያለብን። ሌላው ደግሞ በጣም ረጅም ጊዜ የሚቆይ ቢዝነሶች አንደኛው የሰውን ሕይወት ማቅለል ላይ ትኩረት ያደረጉ ናቸው፣ ሶሉሽን የሆኑ ናቸው። እነዚህ አይነት ቢዝነሶች ሰስቴን የማድረግ እድላቸው ወይም ብዙ ዓመት የመቀጠል እድላቸው ብዙ ነው ማለት ነው ፈጠራ የታከለበት ሲሆን። ስለዚህ እሱን እርግጠኛ መሆን አለብን። ሰባተኛውና ሌላው ተጨማሪ ደግሞ ስራዎችን ለባለሙያዎች መስጠት ነው። እንግዲህ በምትገቡበት ቢዝነስ ላይ ስለ ሁሉም ነገር እናንተ ታውቃላችሁ ማለት አይደለም። በተለይ ደግሞ እንደኛ ሀገር የህግ ንግዶች እና ፖሊሲዎች በተለያዩ ጊዜያቶች በሚቀያየሩበትና በሚሻሻሉበት ሁኔታ ላይ ቢዝነሱን ለባለሙያዎችና ስራውን ለባለሙያዎች ማንሰጥ ከሆነ ሁኔታዎችን በትክክል ላናውቅ እንችላለን። ማሻሻያው ይዞት የመጣውን እድል ምናልባት አሰራራችን ላይ ሊቀይር ማሻሻያው ይዞት ሊመጣ የሚችል እና ሊቀይረው የሚችልም ነገር ካለ በወቅቱ አውቀን እንድንረዳ የባለሙያዎች እገዛ ያስፈልገናል። የሂሳብ ባለሙያዎችን እኔ ከገጠመኝም ነገር ቢዝነስ ከጀመሩ ሰዎች የሚያየሁት ቢዝነሱን ጀምረን ወይ የግብር ሰዓት ሲደርስ በእንደዚህ አይነት ወቅት ላይ ነው የሂሳብ ባለሙያዎችን ወይም የሂሳብ ቢሮ ውስጥ የምንሄደው። ግን አስቀድመን ቢዝነስ ከመጀመራችን አስቀድሞ የሂሳብ ባለሙያዎችን ከመጀመሪያው ጀምሮ ከሬጂስተሪንግ ጀምሮ ያለውን ሂደት ከነሱ ጋር እየተማከርን እና እየሰራን ብንሄድ የቢዝነስ ቆይታችንን ያቀልልናል ማለት ነው። አሁን ለምሳሌ ስራን መስጠት ግዴታ ስለምንችለው ስለማንችለውን ብቻም ላይሆን ይችላል። የምንችለው ስራም ሆኖ ግን ጊዜያችንን እኛ ትኩረት አድርገን የተሻለ ልንሰራው የምንችለው ነገር ካለ አንዱን ስራ ለሌላ ሰው መስጠት ወይ ለባለሙያ መስጠት ሊያስፈልግ ይችላል። ለምሳሌ አንድ ዩቲዩበር ራሱ ሪከርድ አድርጎ ራሱ ኤዲት አድርጎ ኮንተንቱን ራሱ ክሬት አድርጎ የሚሰራ ከሆነ ሙሉ ሀሳቡን ወስዶ ክሬቲንግ ላይ ጊዜ ላይኖረው ይችላል እና እንደሚፈልገው ላይሄድ ይችላል። በመሆኑ ኤዲቲንጉን ለሌላ ሰው ወይም ለሌላ ባለሙያ መስጠት ቢችል እሱ ሞር ክሬቲንጉ ላይ ጊዜ ሰጥቶ መስራት ይችላል እና እሱን በደንብ ማየት የኛ መገኘት በትክክል የሚያግዘው ነገር ላይ ወይ ደግሞ ውጤት ማምጣት የምንችልበት ላይ ትኩረት በማድረግ ሌሎቹን ስራዎች ለሌሎች ባለሙያዎች መስጠት ጥሩ ነው። እንግዲህ ምንድነው ብዙ እጅ አለኝ ተብሎ ዛፍ ላይ አይወጣም ይባላል አይደል? ሁሉንም አውቃለሁ ብሎ ሁሉንም አንድ ለማድረግ መሞከር አንዱንና የምንችለውንና የምናውቀውንም ነገር እንዳንሰራ ያደርገናል ማለት ነው። ወደ ስምንተኛው እናልፋለን። ስምንተኛውና ሌላው ነገር ፋይናንስ የማፈላለግ ስራ ነው። እንግዲህ እንደምታውቁት ወደ ስራ ስትገቡ ቢዝነሳችሁን አይቶ የሚያበድራችሁ ወይም ከእናንተ ጋር መስራት የሚፈልግ ተቋም ላይኖር ይችላል። አገራችን ላይ አይዲያ ፋይናንሲንግ ምናልባት አንዳንድ ተቋማት ላይ የተጀመሩ ነገሮች እንዳሉ አውቃለሁኝ፣ ግን በተግባር እሱ ስራ ላይ መሆኑን አላውቅም። ሆነም አልሆነም አብዛኛዎቹ ተቋሞች ሀሳባችሁን አይተው ብድር አይሰጧችሁም ወይም ገንዘብ አይሰጧችሁም። ብድርም ሆነ አብሯችሁ የሚሰራ ተቋም የምታገኙት ቢዝነሳችሁ ትርፋማ እንደሆነ ፕሩፍ ማድረግ ስትችል ወይም ስታስመሰክሩ በመሆኑ በመጀመሪያዎቹ ዓመታት የምታገኙትን ገቢ ቢዝነሳችሁን
በማሳደግና ቢዝነሳችሁ ላይ ኢንቨስት በማድረግ ማጥፋት ይኖርባችኋል ማለት ነው። ወደ 9ኛው እናልፋለን። 9ኛው እንግዲህ ፕሮፌሽናሊዝም እና ብራንዲንግ ነው። ቢዝነሳችንን ስንጀምር ቢዝነሳችን የራሱ ቢዝነስ ካርድ፣ ዌብሳይት፣ ኢሜል አድረስ እንዲኖረው ማድረግ ይጠበቅብናል። ከዛ በተጨማሪም ከስተመር አገልግሎት ወይም ደንበኞች አገልግሎት ላይ ትኩረት አድርገን መስራት ይጠበቅብናል። እንግዲህ ሀገራችን ላይ በርካታ ተቋማት እኔ አይደለም ያልኩት ብዙ ሰዎች እንደሚሉት በከስተመር አያያዝ ወይም በደንበኛ አያያዝ እንታማለን። ብዙ በሚሊዮን የሚቆጠር እቃዎች መሸጫ ስቶር ከፍቶ ግን ስለ እቃው ማያቅ ደንበኛውን በትክክል ማያናግር እና ለስራው በጣም የራቀ ሰው ሴልስ አድርጎ ሊያስቀምጥ ይችላል። ከስተመር ሲመጣ ወይም ደንበኛ ሲመጣ የሚያገኘው ሰው ደግሞ ቀጥታ ያን ሴልስ ነው ማለት ነው። ስለዚህ ብራንዲንግ ማለት እኛ ቢዝነሱን ከጀመርነው በኋላ ወይም ቢዝነስ ውስጥ ሆነን የምናስተካክለው ነገር አይደለም። ከቢዝነሱን ለመጀመር ከማሰባችን አንስቶ ብራንዲንግን አያይዘን ማሰብ አለብን። የደንበኛ አያያዝ ላይ ትኩረት ማድረግ አለብን። ምክንያቱም ብዙ ተቋማት በዚህ ይታማሉ። በደንበኛ አያያዝ ቢዝነስ ለመግባት ስናስብ አንደኛው ኮንሲደር ማድረግ ያለብን ወይም ማየት ያለብን ነገር የደንበኛ አያያዝ ነው ማለት ነው። ብራንዲንግም እንዲሁ። ብራንዲንግም በኋላ ላይ ሰራተኛ ሲሞላልን ወይም ትርፋማ ስንሆን ካምፓኒያችን ሲያድግ የሚሰራ ነገር አይደለም። ምክንያቱም የድርጅታችን ወይም የቢዝነሳችን ምስል ማለት ነው ብራንዲንግ። ስለዚህ ከመጀመሪያው አንስቶ ይዘን የመጣነው ቢዝነሳችን እንዲደርስ የምንፈልግበት ቦታ፣ ራዕያችን፣ ሁሉ ነገር እዛ ውስጥ ስላለ ብራንዲንጋችን ያንን እያሳየ መሄድ አለበት ማለት ነው። ፕሮፌሽናሊዝምን ሁልጊዜ አስጠብቀን መቆየት ስኬታማ የቢዝነስ ጊዜ እንዲኖረን ይረዳናል ማለት ነው። ስለዚህ ቢዝነስ ከመጀመራችን በፊት አንደኛው ማሰብ ያለብን ነገር ይሄኛው ነው ማለት ነው። 10ኛውና የመጨረሻው ነገር የምንሰራበትን ሀገር የንግድ ህግና የታክስ አሰባሰብ ሂደት ማወቅ ነው ማለት ነው። እንግዲህ ብዙዎቻችን እንደምንሰማው መጨረሻ ላይ ቢዝነስ ውስጥ ከገባን በኋላ ስለ ታክስ ገቢዎች አካባቢ ያለውን ነገር እናያለን፣ እንሰማለን እና አስቀድሞ ህጎችን ማወቅ፣ የሀገሪቷን አሰራር መረዳት፣ የታክስ አሰባሰብ ሂደቱን ማወቅ፣ አስፈላጊ ዶክመንቶችን በወቅቱና በጊዜው ደረሰኞችን መሰብሰብ ሊሆን ይችላል። የተለያዩ ስራዎችን በወቅቱ እየሰራን የማንሄድ ከሆነ ቢዝነሱን ከጀመረን ስራውን ከጀመረን በኋላ ወደ ኋላ ሊጎትተን የሚችልና በጣም ብዙ ኪሳራ ውስጥ ሊከተን የሚችል ነገር ስለሆነ የሀገሪቱን የንግድ ህግ ማወቅ፣ እኛ እንኳን ባናውቅ ባለሙያዎችን ማናገር በቢዝነስ ቆይታችንን በጣም ቀላል ያደርግልናል ማለት ነው። እንግዲህ ይህ ቪዲዮ እኔ ቢዝነስ ከመጀመሬ በፊት ባውቀው ይጠቅመኛል ብዬ ካሰብኩት ሀሳብ ተነስቼ ወደ እናንተ ያቀረብኩት ፕሮግራም ነው ማለት ነው። እንግዲህ በተለያየ ጊዜ ደግሞ በየመሃሉ የከፍታ ሾው ኮንተንት ምን ላይ እንደሚያተኩር በባለፈው ቪዲዮ ላይ አስረድቻለሁ። በየመሃሉ ግን እንዲህ አይነት ቪዲዮዎችን ስለ ቢዝነስ፣ ጤና፣ ማህበራዊ ጉዳዮች ላይ ሀሳቦችን እያመጣሁኝ ከእናንተ ጋር የምቆይ ከእናንተ ጋር የማወራ ነው የሚሆነው ማለት ነው። ለዛሬ ይሄን ይመስል ነበረ። ቻናላችንን ሰብስክራይብ ማድረግ እንዳትረሱ። አብራችሁን ቆዩ። በሌላ ጊዜ በሌላ ሀሳብ እንገናኛለን። መልካም ጊዜ፣ መልካም ቆይታ።